ሰላም ዩቲዩብ እንዴት ናችሁ? እኔ ሶፋኒት መስፍን እባላለሁ። ቲክቶክ ላይ ደግሞ ገርሊ ዞን ኢትዮጵያ የሚባል ፔጅ አለኝ። በገርሊ ዞን ምንድነው የምናወራው? ስለ ሰልፍ ኬር እናወራለን፣ ስለ ፋሽን፣ ስለ ስታይሊንግ የመሳሰሉ ነገሮችን ቀለል ባሉ ነገሮች አለ አይደል? ይሄ ግዴታ በተጋነነ ነገር ሳይሆን ቤታችን ውስጥ ማግኘት በምንችላቸው ነገሮች ባሉ ነገሮች እንዴት ቆንጆ መሆን እንደምንችል፣ እንዴት መዘነጥ እንደምንችል ነው የምናወራው። ስለዚህ አሁን ደግሞ በዩቲዩብ ደግሞ ሰፋ ባለ መልኩ ብዙ ነገሮችን ዲስከስ እናደርጋለን ማለት ነው። ሰልፍ ኬርን በተመለከተ ብዙ ጊዜ አሁን ሰልፍ ኬር ሰው የሚመስለው ጀስት ፊዚካል አፒራንሳችን ላይ መስራት ስኪን ኬር ምናምን ብቻ ይመስለዋል። ግን ሰልፍ ኬር እሱ ብቻ አይደለም። የሚጀምረው ከጭንቅላታችን ውስጥ ነው መጀመሪያ ሰልፍ ኬር ማለት ነው። ስፒሪቹዋሊ እንዴት ነን? ከፈጣሪ ጋር ያለን ግንኙነት እንዴት ነው? ሜንታሊ ደግሞ እንዴት ነን? ለራሳችን ያለን አስተሳሰብ፣ ለራሳችን ያለን ግምት፣ ከሰዎች ጋር እንዴት ነው የምንኖረው፣ ነገሮችን ሃንድል የምናደርግበት መንገድ ሙሉ ብቻ እንዴት ነው የምናየው፣ ያለን ሜንታል ስትሬንግዝ እንዴት ነው የሚሉትን ነገሮች በደንብ እንወያያለን እዚህ ፔጅ ላይ ማለት ነው። ስለዚህ ራሳችንን ከውስጣችን እንዴት ነው መንከባከብ የምንችለው የሚሉትን ነገሮች በደንብ በሰፊው እንወያያለን እዚህ ፔጅ ላይ ማለት ነው። ሌላ ደግሞ ስለ አመጋገባችን ባሉን ነገሮች እንዴት ነው ጥሩ አመጋገብ ሊኖረን የሚችለው፣ ምክንያቱም እሱም ነገር ዋነኛው ነገር ስለሆነ ማለት ነው። ከዛ በተጨማሪ ፊዚካል ዌልቢንጋችን ኤክሰርሳይዝ ማድረግ እንዳለብን፣ ወክ ማድረግ እንዳለብን ይውልኝ ብቻ ዛራ መድኃኒት ምናምን እያሉ ያስተውቃሉ። እንግዲህ ይወላችሁ እንግዲህ ሲጀመር አይሰራም። ኤኒዌይስ አልፈዋል። ከዛ ምን እያልኩ እንደነበር ራሱ አስጠፉብኝ ይወላችሁ። እና ፊዚካል ዌልቢንጋችን ላይ ኤክሰርሳይዝ ማድረግ እንዳለብን፣ ቤታችን ውስጥ ማድረግ የምንችላቸው ኤክሰርሳይዞች አለ አይደል? ስትሬች ማድረግ፣ ትንሽ መንቀሳቀስ፣ ወክ ማድረግ የመሳሰሉት ነገሮች ብቻ ሞር እሱ ላይ በደንብ አድርገን ፎከስ አድርገን እንነጋገራለን ማለት ነው። ከዛ በተጨማሪ ደግሞ ያው ስኪን ኬርም ላይ በቤታችን ማግኘት በምንችላቸው በናቹራል ፕሮዳክቶች እንዴት ነው ራሳችንን መንከባከብ የምንችለው የሚሉትን ነገሮችም በደንብ አድርገን እናያለን እዚህ ፔጅ ላይ ማለት ነው። ሌላው ደግሞ መቅረት የለበት ኦፍ ኮርስ ፋሽን በተአምር አይቀርም። ምክንያቱም እንዴት ይቀራል? ስለዚህ የተለያዩ ስታይሊንግ ቲፖች፣ ቀለል ያሉ ስታይሊንግ ቲፖች፣ ምንን ከምን ጋር ብንለብሰው፣ ይሄንን ከዛ ጋር ብንለብሰው ምናምን ምን አይነት ልብሶች ያምሩብናል፣ አሁን ላይ ያሉት አለባበስ ትሬንዶች ምን ይመስላሉ የሚሉትን ነገሮች ሞር በደንብ ደግሞ እናያለን ሰፋ አድርገን። ከዛ ደግሞ በተጨማሪ አዲሽናሊ ደግሞ እዚህ ጋር የምናየው ሰልፍ ዲቨሎፕመንት ማለት ራሳችን ላይ መስራት አለ አይደል? ከቀን ወደ ቀን ራሳችን ላይ ለውጥ ማምጣት፣ ትናንሽ ስቴፖችን እየወሰድን ድክመታችን ላይ ፎከስ እያደረግን አንድ ድክመት አት ኤ ታይም ማለት ነው። አንድ ድክመት እያለን ቀስ እያለን እንዴት ነው እሱን ነገር ኢምፕሩቭ ማድረግ የምንችለው የሚሉትን ነገሮች ላይ እየተወያየን አብረን እንግዲህ እናድጋለን ማለት ነው። እና ደግሞ ከሰልፍ ኬርና ከፋሽኑ በተጨማሪ ደግሞ የዚህ ፔጅ ዓላማ ማለት ነው እኛ ሴቶች እርስ በርስ እንድንዋደድ፣ እንድንተጋገዝ የምር ማለት ነው። በቃ አለ አይደለ? በርቺ እንድንባባል። ምክንያቱም ያው አሁን እንሰማለን አይደለ? ብዙ ጊዜ የሚባለው ሴቶች እኮ እርስ በርስ በቃ አይዋደዱም፣ አይተጋገዙም፣ ይቀናናሉ ምናምን የሚባል ነገሮች አሉ። በራሳችንም ያየነው ነገር ነው ይሄ እውነት ለመናገር። ግን እሱን ነገር ኮምፕሊትሊ በቃ መተውና ማስቀረት አለብን። ምክንያቱም ማለት ሁሉም ነገር ሙሉ ነው አለ አይደለ? እግዚአብሔር የተመሰገነ ይሁን። ሁሉም ነገር ሙሉ ነው፣ ለሁላችን በቂ ሰጥቶናል። ስለዚህ እርስ በርስ ስንተጋገዝ ነው የሚያምርብን። እኛ ሴቶች ደግሞ ሲጀመር ፓወራችንም ስትሬንግዛችንም የሚመጣው እርስ በርስ ስንተጋገዝ ነው። ስለዛ በአንድነት አለ አይደል? በርቺ የተባባለን ስልስት ይሄ ነገር ሲያምር የተባባለን ይሄ ነገር እኮ ሲያስጠላ ሳይሆን ያለንን ውበት ያንዳንዳችን ሁላችንም ውበት አለን የራሳችን። ስለዚህ እሱን ነገር አፕሪሺየት የምንደራረግበት ነገር ፕላስ ደግሞ አሁን የሆነ ነገር ጠቅሞኛል ብዬ ቪዲዮ ስሰራ ከዛ እናንተ ደግሞ ይሄ ነገር ደግሞ እኮ ብታይ እኔን ጠቅሞኛል ብላችሁ ትነግሩኛላችሁ። ለእኔም ለሌሎቹም ሰዎች ደግሞ ኮሜንት ላይ ላሉ ሰዎች ማለት ነው። ስለዚህ እርስ በርስ ዲስከስ እንድናረግ ብቻ የሆነ ኮሚኒቲ እንዲፈጠር ፈልጋለሁ አይደለ? ይሄ የሚተጋገዝ በቃ የሚዋደድ እና አብሮ የሚሆን ኮሚኒቲ የለም። በቃ ብቻ እሱን ነው ዋናው ነገር እኔ የምፈልገው ማለት ነው። ስለዛ እሱን ፎር ሹር በደንብ አድርገን እናሳካዋለን። በእርግጠኝነት ምንም ጥያቄ የለውም። ቲክቶክ ላይም ቆንጆ እየሄድን ነው። ስለዚህ እዚህ ላይም ደግሞ ሰፋ ባለመልኩ በደንብ እንደ ቤተሰብ ነገሮች እንወያያለን፣ እንረዳዳለን ማለት ነው። ስለዚህ ያ ሆፕ አሪፍ ነገሮችን አብረን እናሳልፋለን። እስካሁን ስላያችሁኝ አመሰግናለሁ። ዩቲዩብ ቻናሌን ሰፖርት ማድረግ አትርሱ። ይመቻችሁ።